እናንተ ቤተሰቦቻችን ከላይ በተነሱት ርዕሶች ላይ በተነሱት ሀሳቦች ላይ ጥያቄ መጠየቅ የምትፈልጉት ሀሳብ መስጠት የምትፈልጉት ካላችሁ አሁን ሰዓቱ የእናንተ ይሆናል ማለት ነው። ያው የተነጋገርናቸው ጉዳዮች ADHD ምንድነው፣ መገለጫዎቹ ምን ይመስላሉ፣ አይነቶቹን፣ የስርጭት መጠኑን እና እንዲሁም በልጆች ላይ ምን አይነት ተጽዕኖ እንዳለው በትምህርታቸው በግንኙነታቸው ላይ ምን አይነት ተጽዕኖ እንዳለው አንስተናል። ከነዚህ ከተነሱት ጋር የተያያዘ ሀሳብ ጥያቄ ካላችሁ አሁን መጠየቅ ትችላላችሁ ቤተሰቦቻችን። እሺ እንዴት አመሻችሁ? መጠየቅ እችላለሁ? እሺ አመሰግናለሁ። ዶክተርን ብዙ ጊዜ ያው early intervention ነው የምንመክረውና ከዛ እድሜያቸው ካለፈ በኋላ የሚፈጥራቸው ነገሮች ምንድናቸው? ማለት ያን early intervention ሳናረግ ቀርተን ሳይታከሙም ዳያግኖሲስም ሳይሆኑም ምንድነው ሊከሰት የሚችለው በህይወታቸው ማወቅ ስለፈለኩ ነው። አመሰግናለሁ ዶክተር። እንግዲህ አንዳንድ ጊዜ በተለያዩ ምክንያቶች በጊዜው ላደርስላቸው እንችላለንና በወቅቱ ቶሎ ደርሰን ቶሎ ሳይታከሙ ይቀሩና ሊዘገይ ይችላልና ሲዘገይ ምን ይሆናል፣ ምን ይፈጠራል ከተባለ የመጀመሪያው ነገር ትምህርታቸውን ሲሪየስ አክሰፕት ያደርጋቸዋል። ቅድም እንዳልኩት በትምህርታቸውን በትክክል ላይማሩ ይችላሉ። አካዳሚክ ፐርፎርማንሳቸው በጣም ይቀንሳልና ከክፍል ክፍል መዛወር በጣም እየከበዳቸው ሊመጣ ይችላል። ቢዛወሩ በጣም በደካማ ውጤት ነው የሚዛወሩት። በደካማ ውጤት ጥሩ መሰረት ሳይኖራቸው ይዛወሩና እያንዳንዱ የሚዛወሩበት ክፍል ከፍተኛ ጫና ይፈጥርባቸዋል እና አንደኛው ነገር እንግዲህ ትምህርታቸው ላይ ያለው ጫና ነው። ሌላው ምንድነው እንግዲህ ማህበራዊና ስሜታቸው ላይ የሚፈጠር ችግር ነውና ቅድም እንዳልኩት በራስ መተማመናቸው በጣም ይቀንሳል። ለሰልፍ ስቲም ይኖራቸዋል፣ ጭንቀት ይኖራቸዋል፣ አንዛይቲ የምንለው የዲፕሬሽን ምልክቶች ልናይባቸው እንችላለን። ከጓደኛ የልብ ጓደኛ የሚሉት በስት ፍሬንድ ብለው የሚሏቸው እነሱ ላይኖራቸው ይችላል። ምክንያቱም እነሱ ትኩረት ሰጥተው ጓደኛ ሁሉ ላያፈሩ ይችላሉና ልጆችም ሊያገሏቸው፣ እሱ ይረብሻል፣ እሱ እንደዚህ ያደርጋል፣ እሱ በትክክል እንዳንጫወት ያደርጋል፣ እሱ ተራውን አይጠብቅም እያሉ ጨዋታ ውስጥ ማያስገቧቸውም የብቸኝነት ስሜት ሊከተል ይችላል። ሌላው እንግዲህ early support ካላገኙ early intervention ካልኖረ ልጆች ኦፖዚሽናል ዲፌንስ ዲስኦርደር የምንለው ነገር አለ። ኮንዳክት ዲስኦርደር የጸባይ ችግር ማምጣት ጀምራሉ። አመፀኞች መሆን ይጀምራሉ። አለመታዘዝ፣ ትዕዛዝ አለመስማት ይጀምራሉ። ህግና ስርዓት መጣስ፣ የቤተሰቡን ህግና ስርዓት መጣስ ይጀምራሉ። አትውጣ ተብሎ ከቤት ወጥቶ ይገኛል። አትውጣ ከግቢ ተብሎ በአጥር ዘሎ ሲጫወት ውሎ ማታ ሊመጣ ይችላል። ትምህርት ቤት ከገባ በኋላ በአጥር ዘሎ ወጥቶ ጨዋታውን ሊቀጥል ይችላል። እየባሰ ሲመጣ ደግሞ አዋቂዎችን ማዋረድ፣ ሽማግሌ ከነሱ በእድሜ የገፉ ሰዎችን መንገድ ላይ ማዋረድ፣ መስደብ፣ አቅመ ደካሞችን፣ ሴቶችን መተናኮስ እያመጡ ይመጣሉና በዚህ ምክንያት ልጆቹ ትልቅ ችግር ውስጥ ሊወድቁ ይችላሉ። ከህግ ጋራ ችግር ሊፈጠር ይችላል። ከቤተሰብ ጋራ ችግር ሊፈጠር ይችላል። ከትምህርት ቤት ይባረራሉ። በዚህ ምክንያት ማንም ሰው ይሄን አንደርስታንድ አያደርግም። ማንም ሰው ሳይገባው በቀላሉ ከአንድ ትምህርት ቤት ወደ አንድ ትምህርት ቤት ሲቀይሩ እናያለን እና አንድ ትምህርት ቤት ያባረራቸዋል። የሚቀጥለው ትምህርት ቤትም አልቀበልም ይላል። እንደምንም ብሎ ይቀበላል። የሚቀጥለውን ትምህርት ቤት ለመቀበል በስንት አማላጅ በስንት ልመና በዘመድ ይቀበላል። ግን ከተቀበለ በኋላ ያንን እንደ ችግር እንደ ህመም ልጆቹ ተቸግረው እንደሚያደርጉት ስለማይቆጥረው በዛ ምክንያት ከዛም ትምህርት ቤት ሊወጡ ይችላሉ።
ስለዚህ ይሄ ጭንቀት ድብርት ብቻ አይደለም። ይሄ ለርኒንግ ዲዛቢሊቲ ለመማር አዲስ ነገር መማር አዳዲስ ነገሮችን እንደ እድሜ ኩዮቻቸው ተምረው እዛ መድረስ በጣም ይቸገራሉ። እንግዲህ ወደ ወጣትነት ሲገቡ ወደ ቲኔጀርነትን ሲያልፉ እዛ አካባቢ በጣም በትልቁ ይቸገራሉ። ምክንያቱም ወጣትነት በራሱ የራሱ ችግር ነው። ጉርምስናው አለ፣ ሆርሞኑ አለ። በዛ ምክንያት በጣም ትልቅ ችግር ነው። ኤዲኤችዲ ሲጨመርበት ደግሞ ችግሩ 2-3 እጥፍ ይሆናል። ትምህርት ላይ በጣም ይቸገራሉ። ከሰው ጋር ያላቸው ግንኙነት በጣም ይበላሻል። ቤተሰብ እነሱን ማየት አይችልም። እነሱን ማናገር አይፈልግም። ከወንድሞቻቸው እህቶቻቸው ጋር በጣም ይገለላሉ። የነሱ ችግር የወንድሞቻቸውና የእህቶቻቸውን አስተዳደግ ሁሉ ምስቅልቅሉን ያወጣዋል። እናትና አባት በእነሱ ስለሚያዙ ለሌሎች ልጆች ሁሉ ትኩረት ላይሰጡ ይችላሉ። በዚህ ምክንያት ስራ ማግኘት ይከብዳቸዋል። ከሰው ጋር ያላቸው ግንኙነት በቀላሉ ይበላሻል። ይሄም አንዱ ትልቁ ችግር ነውና ስለዚህ ይሄ ሌት ኢንተርቬንሽን ሳያገኙ ሕክምና ሳያገኙ ከዘገየ በኋላ ሊከሰቱ ችግሮች ብዙ ቢሆኑ ግን ከዘገየም በኋላ ከሕክምና ጋር አገናኝቶ ሊሰሩ ለውጥ ሊያመጡ የሚችሉ ነገሮች በጣም ብዙ ነገሮች አሉ። በተለይ ከዘገየ በኋላ መድኃኒት ጥሩ አድርጎ ይሰራል። የተለያዩ ቢሄቪየራል የባህሪ ሕክምናዎች ጥሩ አድርገው ሊረዷቸው ይችላሉና ዘገየ ሲባል የልጅነት ላይ ስላልተገኘ በዛው ሁሉ ነገር መተው አለበት ማለት ሳይሆን ወደ ሕክምና ቦታዎች ወስዶ ልጁ ሕክምና ቢያገኝ አሁንም ሊረዳ የሚችልበት ሁኔታ ሊኖር ይችላል። እሺ ቴንኪው ዶክተርንም ጠያቂያችን ሉሊትን እናመሰግናለን። ሌላ ጠያቂ? አሎ መጠየቅ እችላለሁ ይሆን? ይቻላል። ኦኬ አመሰግናለሁ። ጀማል እባላለሁ። እኔ ዶክተርን መጠየቅ የምፈልገው እነዚህ ልጆች እንደዚህ አይነት ችግር ያለባቸው ያው ቅድም ልጆች ላይ የሚደርሰውን ተጽዕኖ ትምህርት ቤትም ላይ አስተማሪም በኩል በጓደኞቻቸውም በኩል ሊደርስ ይችላል እና ያንን ለማስቀረት ትምህርት ቤቶች ምን ያህል ተባባሪ እንዲሆኑ ማድረግ ይችላል? እንዲህ አይዴንቲፋይድ የሆነ ችግር ያለባቸው ልጆች ትምህርት ቤት ውስጥ ምን አይነት እገዛ እንዲደረግባቸው ሊደረግላቸው ይችላል የሚለውን ጥያቄ ለማቅረብ ነው። አመሰግናለሁ። እንግዲህ ትምህርት ቤት በጣም ወሳኝ ቦታ ነው። ትምህርት ቤት ብዙ ነገር ሊያደርግ ይችላል። እንግዲህ ትምህርት ቤት ግን ብዙ ነገር የሚያደርገው መጀመሪያ ስለዚህ አሁን ትኩረት ማጣትና መቅበጥበጥ ችግር መረዳት ሲኖር ነውና ግንዛቤ በጣም ከፍ ማለት ያስፈልጋልና ያ ግንዛቤ አለ ወይ ብለን መጠየቅ ያለብን ይመስለኛልና ያንን ግንዛቤ በየትምህርት ቤቶቹ ከኬጂ ጀምሮ ኤሌመንተሪ፣ ሃይ ስኩል፣ ሰከንደሪ ሃይ ስኩል ሶስቱም ቦታ ላይ ይሄንን ግንዛቤውን ኤዲኤችዲ የሚባል ችግር እንዳለ ከ5-7% ልጆችን አፌክት እንደሚያደርግ በዚህ ምክንያት ልጆች አካዳሚካሊም በትምህርታቸው ስትራግል እንደሚያደርጉ ያንን ማስረዳትና አስተማሪዎችን አይናቸውን ከፍተው እንዲህ አይነት ልጆችን እንዲያውቁ መርዳት ያለብን ይመስለኛል። እንግዲህ ዕውቀታቸውን ከገነባን እነኚህ ልጆች መኖራቸውን እንደ ህመም እንደ ችግር ካዩት እነኚህ ልጆች በዱላ በስድብ ወላጅ እየጠሩ በማስፈራራት ሳይሆን በሌላ መንገድ ይሻሻላሉ ብሎ ካመኑ በኋላ ምን ሊያደርጉ ይችላሉ ከተባለ የመጀመሪያው ነገር ምንድነው? በጣም ስትራክቸርድ የሆነ ከባቢ መፍጠር፣ በጣም ፕሮግራም ያለው በደንብ የታሰበ የቀን ተቀን ነገር ይፈልጋሉ እና አንድ አስተማሪ ክፍል ውስጥ ገብቶ
ኤዲኤችዲ ያለበት ልጅ አንድ ልጅ ሁለት ልጅ ክፍል ውስጥ ካለ ለነሱ ልክ ሲገባ ለነሱ ኢንስትራክሽን መስጠት መቻል አለበት እና ለነሱ አሁን እንደዚህ እንጽፋለን፣ ቀጥለን ይሄን እናረጋለን፣ ከዛ በኋላ ለ5 ደቂቃ እናንተ ታርፋላችሁ፣ ከዛ በኋላ መታችሁ ትሰራላችሁ፣ ይሄን ካረጋችሁ ደግሞ ይሄን ታገኛላችሁ የሚል ነገር ለልጆቹ ሊነግራቸው ይገባልና ስለዚህ በጣም ሃይሊ ስትራክቸርድ የሆነ ኤንቫይሮንመንት መፍጠር በጣም አስፈላጊ ነውና ምን እንደሚፈልጉ ምን እንደሚጠብቁ አስተማሪው ከነሱ ምን እንደሚጠብቅ በትክክል ሊነገራቸው ይገባል። ዝም ብሎ አስተማሪው ቾኩን ብላክቦርድ ላይ ይዞ ኖት መጽሐፍ ከጀመረና ገልብጡ ካለ ለኤዲኤችዲ ልጅ በጣም አስቸጋሪ ሊሆን ይችላልና ከልጆቹ ጋር በደንብ ጥሩ አድርጎ ኮሙኒኬት ማድረግ በጣም ስትራክቸርድ በሆነ ኤንቫይሮንመንት እንዲንቀሳቀሱ ለማድረግ መሞከር በጣም አስፈላጊ ነው። ሁለተኛው ነገር ኤዲኤችዲ ያላቸው ልጆች ከመስማት ይልቅ በማየት በጣም ከፍ ሊል ይችላል። በማየት ግንዛቤያቸው ከፍ ስለሚል በተቻለ መጠን ሁሉን ነገር ወደ ማየት መቀየር በጣም አስፈላጊ ነው። ስለዚህ የተለያዩ ቻርቶችን፣ ስዕሎችን እንትናቸውን ስኬጁላቸውን በከለር በተለያዩ ስዕሎች እየሳሩ በከለር ኮድ ማስቀመጥ፣ ቢጫ ሲሆን ይሄ ነው፣ ቀይ ሲሆን እንደዚህ ነው እያለ በዛ ማሳየት ይፈልጋል። ሌላው ነገር አስተማሪ ሊያደርገው የሚገባው ምንድነው? እንግዲህ ቅድም እንዳልነው ትኩረት የሚያጡ ልጆችና የሚቆጠበጡ ልጆች ረጅም ነገር አይወዱም። ወይ ለምሳሌ 40 ጥያቄ ቁጭ ብለህ ስራ ብትለው ኤዲኤችዲ ያለው ሰው ልጅ በጣም ይቸገራል። ስለዚህ ይሄን 10 ጥያቄ ስራና ፈተና ላይ ውሃ ጠጥተህ ግቢውን ዞረ እንደገና ሌላውን 10 ትሰራለህ። ቀጥለህ ደግሞ 10ን ሲጨርስ እንደገና 10ን ለ5 ደቂቃ እረፍት እያደረግህ እንደገና ሽንት ቤት ደርሰህ ትመጣለህ። በ10 እየከፋፈሉ በመሀል 5 ደቂቃ እረፍት መስጠት፣ ታስኮቹን ብሬክ ማድረግ ኤዲኤችዲ ልጅ በጣም ጥሩ ፐርፎርም ያደርጋል። እንደዛ ከተደረገ የፈተና ውጤቱ 40ውን ጥያቄ በጣም ጥሩ አድርጎ ሊመልሰው ይችላል። 40ውን ቁጭ አድርገህ ግን ስራ ቢባል የመጀመሪያውን 5ቱን በትክክል ይሰራና 35ቱን ጥያቄ ግን እንዲሁ ዝም ብሎ በገስ ዝም ብሎ የመጣለትን አስምሮ ወደ ውጭ ሊወጣ ይችላል። ሁሌም ሌላው ነገር እንግዲህ መታሰብ ያለበት ትንንሽ እረፍቶች፣ ትንንሽ ብሬኮች ለልጆቹ መስጠት ያስፈልጋል። 45 ደቂቃ አንድ ክፍል ውስጥ መቀመጥ ኤዲኤችዲ ያለው ልጅ በጣም አስቸጋሪ ስለሆነ አስተማሪ እያስተማረ በመሃል ልጁን ውሃ ጠጥቶ እንዲመጣ አንድ ሁለቴ መፍቀድ በ45 ደቂቃ ውስጥ በጣም ጥሩ ለውጥ ሊያመጣ ይችላል። ሌላው እንግዲህ ልጁ እንደምንም ከራሱ ጋር ታግሎ ትኩረቱን ሰብስቦ መንቀጭቀጩን ቀንሶ ጥሩ ነገር ሲያደርግ ፖዚቲቭ ሪንፎርስመንት ሪዋርድ ይፈልጋል። በቃላትም ቢሆን በተለያዩ ሽልማቶችም ቢሆን ደጋረክ፣ ጥሩ አረክ፣ እንደዚህ ማድረግ በጣም ትልቅ ነገር ነው፣ በጣም ወድጄዋለሁ፣ ይሄን ነገር ደጋግመህ እንድታረግ ነው የምፈልገው ብሎ ደጋግሞ መንገር ያስፈልጋል። ከሌላው እንግዲህ አስተማሪዎች ሊያደርጉ የሚገባው ነገር ምንድነው? ኤዲኤችዲ ያላቸውን ልጆች ከነሱ ጋር ጥሩ ግንኙነት መፍጠር፣ እንዲያምኑን ማድረግ፣ እኛ ጋር መጥተው ችግራቸውን እንዲናገሩ ማድረግ፣ ክፍል ውስጥ ያለው ጎበዝ ተማሪ እንዲረዳቸው ማድረግ፣ ሰፖርቲቭ የሆነ አትሞስፌር መፍጠር ለልጆቹ በጣም አስፈላጊ ነገር ነው። ኤዲኤችዲን ካወቅንና እንዳስተማሪ ልጁ ኤዲኤችዲ ያለው ብለን ካመንን ከወላጆቹ ጋር ግንኙነት ማድረግ፣ ምናልባት ለወላጆቹ የሕክምና ባለሙያ ጋር እንዲማከሩ ማድረግ በጣም አስፈላጊ ነው። ሌላው እንግዲህ አስተማሪ ሊያደርገው የሚችለው ምንድነው? ቲቺንግ ሜቶዱን ማስተማር ዘዴውን ትንሽ መቀየር ያለበት ይመስለኛል እና
የማስተማር ዘዴውን ምክንያቱም ልጁ በተለያየ መንገድ ሊማር ስለሚችል በተለያዩ መንገዶች ለማስተማር መሞከር መቻል አለበት። በስዕል ሊሆን ይችላል፣ በፕሮጀክት ሊሆን ይችላል፣ በመጽሐፍ ሊሆን ይችላል። የተለያዩ ነገሮች እየተጠቀመ ለማስተማር መሞከር ያስፈልጋልና በተቻለ መጠን ኤዲኤችዲ ያለው ልጅ ተጨማሪ ሳፖርት ተጨማሪ ነገር የምንሰጥበትን ነገር ሁሌም ማሰብ ያስፈልጋል። አስተማሪዎች በአሁኑ ጊዜ ጉግል እድሜ ለጉግል ብዙ ነገሮች አሉ። ኤዲኤችዲን በተመለከተ ያሉ ሪሶርሶች የአስተማሪዎች ሪሶርሶች እና እነኛን እያነበቡ በዛ ተዘጋጅቶ ሁለት ልጆች ኤዲኤችዲ ያላቸው አሉ፣ ትኩረት የሌላቸው የሚጥበጠበጡ ልጆች ነገ የአፍሪካን ካርታ ነው ማስተምረው ለነኚህ ልጆች በተለየ መንገድ ላስተምራቸው ይገባል። ሌሎቹ ከ40 ልጆች ነው ማስተምረው 38ዎቹ በትክክል ዝም ብዬ ባስተምር ይገባቸዋል። ሁለቱ ግን በተለየ መንገድ ነው የሚገባቸው። ለነሱ በምን መንገድ ባስተምራቸው እኩል ከ38ቱ እኩል ሊረዱልኛል ብሎ አቅዶ መነሳት ይፈልጋል። ከአንድ ቀን በፊት ቁጭ ብሎ ወደ መዘጋጀት ይፈልጋልና እነኚህ ነገሮች ከተደረጉ ብዙ ሪሶርስ ስላለ ጉግል ላይ ያን እያነበቡ ራስን ማብቃት ማዘጋጀት ስለ ችግሩ መረዳት ያስፈልጋል። ቴንክ ዩ